ይሄ መስገን ሳሚ ማለት እዚህ አይወደው። ይሄ መስገን ስኳድ አይወደው። ይሄ መስገን ቅማንት የፖለቲካው ቅማንት የትግሬ ዲቃላው አይወደው። ይሄ መስቀል ቢአዴን አይወደው። ብልጽግና አይወደው። ጋሽ መሳፍንት ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እንግዲህ ዛሬ ሐሳቤን እሰጣለሁ ነው ያሉት። ከዛ እነሱ እቺን ቆረጡ። ምንድነው ያለው እንትና ሲል የነበረው ፓስተር ምስጋናው የአማራ ፋኖ እኔን የሚያክል ዳዊት አድርጎ መሄድ እንትን መስቀል አድርጎ መሄድ የለበትም። የአማራ ፋኖ ዳዊት እየደገመ እየጸለየ መዋጋት የለበትም። ዳዊቱን አስቀምጦ መስቀሉን አስቀምጦ መዋጋት አለበት። የአማራ ፋኖ ኃይሉ ጸሎቱ ላይ ነው። የአማራ ፋኖ ድሉ ምስጋና ላይ ነው፣ መስቀሉ ላይ ነው። የአማራ ፋኖ ብርታቱ አማኝ መሆኑ ነው። የአማራ ፋኖ ዱዓ ማድረጉ ነው። እስላሙ ቁርአን መቅራቱ ነው። አርብን ጠብቆ እዛ መስገዱ ነው። የአማራ ፋኖ አማራው እስላሙ አማራው ክርስቲያኑ ፈጣሪውን አመስግኖ ድልን ስጠኝ፣ ኃይልን ስጠኝ፣ ማሸነፍን ስጠኝ፣ የተበደልኩ ነኝ የተገፋው ለሰለሞን የሰጠውን ጥበቡን ኃይሉን ስጠኝ ብሎ አመስግኖ እግዚአብሔር አምላኩን አስቀድሞ ነው የሚሄደው። ስለዚህ እነዚህ በጉን ውሻ ነው ብሎ ሊነጥቁ አማራ ላይ የመጡት ሰዎች ምን ይላሉ? የአማራ ፋኖ ዳዊቱን እዚህ ላይ አድርጎ መሄድ የለበትም። የአማራ ፋኖ መስቀሉን እንደዚህ አንጠልጥሎ መሄድ የለበትም። ለምንድን ነው እንደዚህ የሚያደርገው? ለምንድን ነው እንትን ማድረግ ያለበት ይላል። ሳምሶን ፀጉሩ ነበር ኃይሉ የነበረው እግዚአብሔር የሰጠው ኃይል ፀጉሩ ላይ ነበር። ፍልስጤማውያን ቢሉት አልሸነፍ አላቸው። ሺውን ባህያ መንጋጋ እንካ ቅመስ። ጠላት መጣ ስትለው ትነግረውና ኃይል ያለው ምን ላይ ነው ምናምን ስትለው እዚህ ላይ ይላታል። ጠላት መጣ ስትለው ብድግ ይልና የመጡትን ጠላቶች ወስዶ ይገላል። ዋሽተኸኛል፣ በቃ እኔ ከዚህ በኋላ አብሬ አልተኛም፣ አትንቀኝ፣ በቃ ዞር በልልኝ ምናምን አትንቀኝ፣ እየዋሸኸኝ ትለዋለች። እየዋሸኸኝ ምክንያቱም ኃይሉን የሚታወቅበትን የሚያሸንፍበትን ጥንካሬ የሚያገኝበትን ከእግዚአብሔር ጋር የሆነበትን ኃይሉን ነው ማወቅ የፈለጉት። ጥበቡን ነው ማወቅ የፈለጉት። ያንን ካጠለሹበት ያን ከቀሙት በኋላ እንደሚያሸንፉት ያውቃሉ። አሁን ያቃታቸው ሚሊዮን ሆነው ቢመጡ ያሸንፋቸዋል ብቻው፣ ሺህ ሆነው ቢመጡ ያሸንፋቸዋል ብቻቸው። ጦር ይዘው ሰይፍ ይዘው ስለት ይዘው ቢመጡ ብቻውን ያሸንፋቸዋል። ምክንያቱም እግዚአብሔር ማሸነፊያውን ኃይል ስለሰጠው ማለት ነው። ስለሰጠው አሁን መጨረሻ ላይ ፀጉሬ ነው በቃ ከዚህ በኋላ እንዳትታይ፣ ፀጉሬ ከተላጨ ፀጉሬ ከተቆረጠ ኃይሌ ከኔ ይሄዳል እረፍ አለችው። አጠጣችውና ታስተኛችና ጎመደችው። ከዛ ሳምሶን ጠላት መጣብን ስትለው ጊዜ ብድግ አለ። ተወራጨ፣ የለም ኃይሉን አስወስዷላ። ኃይሉ ተገፏል፣ ጸጋው ተገፏላ። መጡና እጅና እግሩን ያዙት። እናቴ እንደ ፈረስ ወይን ሲያስጨምቁት ስንዴ ሲያስወቁት ከረሙ፣ ሲቀጠቅጡት ከረሙ፣ ሲደበድቡት ከረሙ። አይኑን በጉጠት አምጥተው አወጡት። አይኑን አውጥተው ጣሉት። መጽሐፍ ቅዱስ የሚነግረን ይሄን። እንደዛ ሆኖ ረሱት። እነሱ ግን የሳምሶን ኃይሉ ፀጉሩ እያደገ ሲመጣ ስለሆነ ረሱት። ቶሎ ቶሎ መቁረጥ ነበረባቸው። ፀጉሩን ቶሎ ቶሎ እየተከታተሉ መቁረጥ ነበረባቸው። እነሱ ረሱት። ፀጉሩ አደገ። ከዛ አይኑን እንደያዙት ቀጥታ መጡትና ብዙ ሰው በተሰበሰበበት እልፍ ባለስልጣናት ባሉበት በትልቅ አዳራሽ ውስጥ በግንብ አዳራሽ ውስጥ ሆነው ሊያሾፉበት አመጡት። እሱ ግን ኃይሉ ሲመጣ ይታወቀዋል፣ ያጸጋው ሲመለስ ይታወቀዋል። በእጁ እንዲህ ያለና ምሰሶዎቹን ያዘ። ከዛ በኋላ ምሰሶዎቹን ገፋቸው። ምሰሶዎቹ ተናዱ። እሱም እዛ ውስጥ ያሉትም አብረው ሞቱ። ከጠላቶቹ ጋር አብሮ ሞተ። ተናደና ምሰሶ የተረፈ የለም፣ የወጣ የለም። አሁንም እና እያሌው መንበር እነ ፓስተር ምስጋናው እነ አስረስ ማዕረይ እነ ማኑሱ ማሪሸት ፀሐዩ እነ ፓስተር ማንትስ ካሳሁን እነ ፓስተር ዳዊት መሐሪ የተባሉት ሰዎች የአማራ ፋኖ ሞዓ ተዋህዶ አክራሪ ክርስቲያን እንደዚህ የሚባሉ ይላል። እነ ዮሴፍ አሁን ወሎ ውስጥ ዳዊት የሚደግሙ ሰዎች የሚጾሙ ሰዎች ወታደር መሆን የለባቸውም ብለው ወስነዋል።
ወስነዋል። የምስራቅ አማራ የሚኒሊክ እዝ ውስጥ እነ ዮሴፍ የሚጸልይ ምናምን የሚል ሰው በፍጹም ወታደር መሆን የለበትም ብለዋል። ምክንያቱም የአማራ ፋኖ እስላሙም ክርስቲያኑም ኃይሉ ጸሎቱ ላይ ነው። ስለዚህ እነዚህ ኃይሉን ደሊላዎች ይህንን ስም ተጠቀሙባቸው፣ ደሊላዎች በሏቸው። የአማራ ፋኖ መስቀል ማድረግ የለበትም፣ የአማራ ፋኖ የእስላም ቆብ ማድረግ የለበትም፣ የአማራ ፋኖ መጸለይ የለበትም፣ አምላኩ ማመስገን የለበትም፣ የአማራ ፋኖ ዳዊት መድገም የለበትም የሚሏቸው ደሊላዎች ናቸው። ከዛ ኃይሉን አስንቀው በዚህ በአረመኔ አህዛብ መንግስት ሊያስጨፈጭፏቸው ማለት ነው። የማይጸለይ አማራ ይገደላል፣ የማይጸለይ አማራ ይሞታል። ድል የለም። እግዚአብሔርን ያልያዘ አያሸንፍ። ፈንዳ እግዚአብሔርን የያዘ ነው የሚያሸንፍ። ሰውየው በግ ገዝቶ ሲመጣ ከገበያ ተከተሉት ሌቦች። አንድ ቦታ አልቆሙም፣ እዛ ቆሙ እና የመጀመሪያው ሌባ እንዲህ ምን ሆነ ነው ምናምን አለው። ምን ሆንኩ አለ በጉን ይዞ። እንዴት ውሻ ተሸክመ ትሄዳለህ? ምን አይነት ባህል ነው በዚህ ሀገር የምታመጣው? አየው ቀንድ አለው ላት አለው አለና ዞር በል ከዚህ አለና፣ ግን ደግሞ ብቻ ቀቅር እያለው ዳ ይላል እዚህ ላይ የተሸከመው ሲሄድ፣ ሌላኛው ደግሞ መጣ ዘጋ ጠበቀው። እንዲህ ብስማ አንተ ምን ሆነ ነው? ምንድን ነው ውሻ ትሸከማለህ? ምን ሆነ ነው አለው። ይሄ እንትን ብሎ አይደለም በቃ ቆይ ባልሸከመው እንኳ ዞር በል ከዚህ በጋጣውና ነው እንዴ ሌባ ምናምን አለፈ። ግን እየሄደ እንዲህ የሰው መሳቅ ያለውን ነው እንዴ ዛሬ በህልሜን ያለሁት እንዲ ያለና ቆይ በጉን እያለ እያየ ፀጉሩን እያየ እግሩን እያየ ሲደጋገምበት ጊዜ አይ እኔማ ትክክል አይደለሁም ማለት ነው። በጉን እሺ ብሎ እንደዚህ ተወት አድርጎ ደግሞ ሰፈርም ተከትሎኝ ይሄ ውሻ ቤቴስ ባለቤቴ ምን ትለኛለች እያለ በጉን እያያዘ ሄደ፣ ትቶት ሄደ በጉን። ከዛ ሌቦቹ ከኋላ መጡና በጉን ይዘውት ሄደው ልክ እንደዚህ በግህን የሚያስጥሉ ሰዎች አሉ። ቲክቶክ ላይ ቁጭ ብለው አውርተው ፌስቡክ ላይ ጽፈው በቴሌቪዥን ምናምን እየተናገሩ ያንተን በግ የሚነጥቁዋል። አሁን ብዙ ሴቶች በጋቸውን ተነጥቀዋል። በጋቸውን በጋቸውን እንደ ልብስ የሚያገለግላቸውን እንደ ጮማ የሚሆናቸውን በግ የሆነ ባል የአብርሃም በግ የሆነ ባላቸውን ተነጥቀዋል። እንዴት አንቺ ከሱ ጋር ትሆኛለሽ? እንደ አንቺ ቆንጆ ነሽ፣ ልዕልት ነሽ፣ እሱ ጠቆር ይላል፣ ደግሞ አጭር ነው፣ ደግሞ እንደዚህ ነው። እንዴት ከሱ ጋር ትሆኛለሽ? ኧረ በስመ አብ። ሌላዋም ትመጣና አንቺ ግን ምን አስደግሞሽ ነው? ምን ነክቶሽ ነው? ምናምን ሲደጋገም ከዛ ፊት አትመጥነኝም፣ ዞር በል። ኧረ ምንድን ነው በቃ ጥፋ ከዚህ ምናምን። ያችኛዋ የነገረቻ ሴትዮ ታገባዋለች። በግሽን አስጥለው ያንቺን በግ እነሱ ይለብሱታል። መወሰን ያለብህ ራስህ ነህ። ከወሰንክ በኋላ ይንጫጫ አይፈለግ ውሻ ነው ቢል ምን አባገባህ? ውሻዬን የማውቀው እኔ ነኝ። ውሻና በግ መለየት መሄድ ያስፈልጋል ማለት እና ጋሽ መሳፍንት የሰጡት መግለጫ መብታቸውን፣ ስጋታቸውን የተናገሩት፣ ፍርሃታቸውን የተናገሩት። ማንኛውም ሰው ደግሞ እባብ ያየ በልጥ በረየ ይባላል እና የወያኔን ጭካኔ የሚያቁሳቸው ናቸው። የወያኔን ጥፋት የሚያቁሳቸው ናቸው። የወያኔ ምናምን አሁን እሳቸውን ቀርቦ ማስረዳት፣ ማሳወቅ፣ ሁኔታውን ፖለቲካውን ማስረዳት ያለበት ራሱ የአማራ ፋኖ ብሔራዊ ንቅናቄ እንጂ እነዚህ ጸረ አማራ ኃይሎች አይደሉም። ስለዚህ ልዩነታቸው ደግሞ መያዝ አለባቸው። በፓርላማም ሲቀመጥ በጉባኤም ሲቀመጥ ጋሽ